ሰላም ውድ ተመልካቾች እንዴት ናችሁ? እንግዲህ ዛሬ የሶፋ አሰራራችን በምስሉ ላይ የተመለከታችሁትን ሶፋ ምን እንደሚመስል አሳያችኋለሁ። ከጅምሩ ምን ይመስላል የሚለውን አብረን እናያለን። ያው እንግዲህ ውቅሩ ሲዋቀር ይሄንን ነው የሚመስለው። ያው መጀመሪያ እንደዚህ አራት ማዕዘን ይዋቀራል። እዚህም እንኳን አራት ማዕዘን ይዋቀራል። ከዛ ያው እንደዚህ ነው እንግዲህ ከስር ይሄን የሚመስለው እንደዚህ እነዚህ ብራንቾቹ መደገፊያው መጀመሪያ መደገፊያው ይቀረጻል። ከዛ በኋላ ይሄ ከተቀረጸ በኋላ በዚህ ውስጥ ላይ አንድ ላይ ይገናኛሉ። ከዛ በኋላ እነዚህ ማገሮቹ ይመታል። ያው ኤል ስለሆነ ኤሉ ከዚህኛው እዚህኛው ጋር እንደዚህ የሚገናኝና አራት ማዕዘኑ ከዛ ይሄኛው ደግሞ እንጨት ላይ ሲገናኝ እንደዚህ አይነት ቅርጽ ይሰጣል ማለት ነው። ኤል ሼፑን ይሰጣል። ይሄኛው ደግሞ ከጎኑ የሚቀመጠው ነው። ያው ተመሳሳይ ነው። አራት ማዕዘን ነው። እቺ ትንሿ ነች፣ ማጫወቷ ነች። እቺኛዋ ደግሞ ባለ አንዷ ነች ማለት ነው። ይሄ ባለ ሁለቱ ነው። ያው እንደምትመለከቱት ደግሞ ይሄ ብራንቾኒ ነው። ያው ብራንቾኒ ነው። ይሄ ከዚህ ከጎኑ ከተጠቀለለ በኋላ እንደዚህ ተደርጎ ይመታል ማለት ነው። ይሄ እንደዚህ ሲመታ ሶፋው ይሄን ይመስላል ማለት ነው። መጨረሻ ሲያልቅ እንደዚህ አይነት ቅርጽ ይሰጣል ማለት ነው ሶፋው። ይሄንን ለመስራት ምንድነው የሚያስፈልገን? ይሄ ሳፋሪያን ነው። ከዛ በኋላ በ4 ሳንቲም በ2 ተኩል የሆነ ይሄ ማገሩ የተሸነሸነ እንጨት ያስፈልገናል። ሳፋሪያን ያስፈልገናል። እነዚህ በዚህ መንገድ ይሄኛው እንደዚህ ይቀረጻል። የብራንቾኒ ይሄ ደግሞ እነዚህ መደገፊያዎቹን ከሳፋሪያን ላይ እንቀርጻለን። ከዛ እነዚህን እናገናኛለን። እሺ ደግሞ እያገናኘን ደግሞ ምን እንደሚመስል ደግሞ አብረን እናያለን። እስኪ እንግዲህ በተጨማሪም እቺኛዋ ከላይ የምትመታ ነች። ይሄ ሳይኖር እንደዚህ ነው። ይሄ ከዛ ተጠቅልላ እንደዚህ ከላይ ትደረጋለች ማለት ነው። ተጠቅልላ ስትቀመጥ ራሷን የቻለች ውበት ትፈጥራለች። እስኪ ለብቻ ነው የምትዋቀረው። ያው እንግዲህ የተመለከታችሁትን ይመስላል ውቅሩ ከመጀመሪያ ፋይናል ላይ ደግሞ እዚህ ላይ ኮምፖርሳቶ እናለብሳለን። አሁን የሚቀረን ምንድነው? ወይ ፋይዚት ወይ ካርቶን እናለብሳለን። የተገኘውን እናለብሳለን። ከዛ በኋላ ደግሞ ስፖንጅ እናደርጋለን። እያደረግን ከስፖንጅ ቀጥሎ ጨርቃችንን አልብሰን ደግሞ ፋይናል ላይ ምን ይመስላል የሚለውን ደግሞ አብረን እናያለን። ሰብስክራይብ አድርጉ። ይመቻችሁ።